ጋይ 9 ሰው አንዳንድ አበባ 9 ሰው አንዳንድ አበባ ጋይስ አማርኛ ትችላለች አሉ ቤዛዬ። 4 ሰው ሂዱ ጋይስ። 5 ሰው አንተ ቢኪ ሂዱ። ሰኒኮ ቴንኪዩ እና ሂዱ ጋይስ። 5 ሰው ሌላዬ ቴንኪዩ። ሌትስ ጎ። መታቁሙ እየፈለኳ ነው። ራኪብ ግን ከየት አምጥተሽ ነው ኮይን የምትሰጪኝ ግን? እንዳለ መታለች የሚል ኮሜንት ነው። ስክሮል ሳረግ ሌትስ ጎ ትሪፕል። አይ እንግዲህ እጄን ደከመኝ። ትሪፕል ጋይስ፣ ትሪፕል ነው። እሷ ትጻፍ ሚሚዬ እኔ እናት አጣኋት እንጂ ከማን ነው ምን ያመጣች? ገርሞኝ ነው። ሌቭል 7 ገባች እኮ የእናት ራኬ። ይሄ እየረጁ ጌም አለብኝ። እስቲ ሻርኮን አንቺ ትጨርሻታለሽ። ቤቲ ብሎክ ነው ማድረግሽ። ጫልቱ ትጻፍ። ሌሎቻችሁ ኮመንት አትጻፉ። ጫልቱ ጻፊ። 1 ቁጥር ጻፊ። ጫልቱ ፎሎ አድርጉ ጋይስ። 1 ቁጥር ጻፊ። ኮመንቱን ባዶ አድርጉት። ከጫልቱ ውጭ 1 ቁጥር የሚጽፉትን ሞዴሬተሮች ሚዩት አድርጉልኝ በእናታችሁ፣ ደግመው እንዳይጽፉ ማለት ነው። ለምን ረሳችሁ? ይሉ ማን የረሳኝ? ፍቅሬ ለምን ማን ይረሳል? አንቺ ተሳደብሽ አልተሳደብሽ? ይቺ ናት ነው። ይቺ ሌላ ጫልቱ ናታ። ዛራ የሚለው የእሷ ነው እያሉሽ ነው። ማን የሚለው? ዛራ የሚለው የእሷ ነው ትለኛለች። እሺ ዛራ ጻፊ። እሺ ጫልቱ ዛራ በሚለው ጻፊ። ሌሎቻችሁ አትጻፉ። ቆመ ድል በል ነው አማርኛ ሰው ልጅቷ ችግር ነው ናት። አንቺ ካነሳሽ ህይወቴ ይቋረጣል። በእናትሽ ቅድም ይሄ ነበር አካውንቷ። ይውላችሁ ቤት ነበር ቅድም ይሄ ነበር አካውንቷ። ይሄ ነበረ። አሁን ግን በሌላ መታለች። ፕራይቬቱን መክፈት ስላቃለች እንደዚህ ያንገበገባችሁን ችግር ምን እንደሆነ ለማወቅ በጣም ጓግቻለሁ። እስቲ ጫልቱ ብላችሁ እንደዚህ። እሺ እዩ ተናገርኩ እኮ ዊንታዬ። ግላቡ ሰዱ ሸቆና ጤሞች። አዎ ዩዘርዬ መስሎኝ ነው። ምን ታመጫለሽ? ምንም አታመጭ። ትለፈልፊያለሽ፣ በየኮመንቱ ትሳደቢያለሽ፣ ሲደክምሽ ትታይዋለሽ። ሌላ ታመጫለሽ እንዴ? ቆይ ግላብሌ ኢክራም ግላቭ እና ቡስተር ሰጥቶሻል። ኢክራም አጠቃቀም ታውቂያለሽ? ግላቭ እስኪ ንገሪኝ ማሬ። ግላቭ ማጠቃቀም ማታውቂ ከሆነ ኤክስፕሌን አደርግልሻለሁ፣ አስረዳሻለሁ። የለችም ልጅቷ። እድልዬ ይችን ያዝ አድርጊያት ፍቅሬ። ረጁ ገና 9 ተኩል ነው ረጁ ከሚሄደው 30 ደቂቃ ሲቀረው ነው ዘግቼ የሚሄደው። ለእሷ ነው እየለመንኩ ያለሁት። የምሰጣት የለኝም፣ እየለመንኩ ነው። 30 ደቂቃ ታፕና ትሪፕል ፓረስ ጊፍቲስ ትሪፕል ውዶቼ። ሻርኩን ሙሉልኝ ፕሊስ። 4 ሻርክ ናት የቀረችኝ። እባካችሁ 4 ሻርክ ናት የቀረችኝ። ሙሉልኝ። ኬክ ዊንታዬ፣ ኬክ አቡ ምንድን ነው የምትበይው? መኮረኒ እና ፓስታ። እስቲ ያሳይ። እርድ። ኦኬ መኮረኒው በእርድ ነው፣ ያኛው ሁለት አይነት አልጫና ቀኞች በይው። እንጀራ ሳለችኝ። እሺ ሻርኩን በናቀረችኝ። አንዳንድ ሻርክ ብታዋጡልኝ ጽፋለች። መታለች። እሺ አቁሙ። ምን የሚለው አካውንት ነው? ወጥ አውጥታለች። ሩቢ ብላታለች።
ከፈተችው መሰለኝ። ጎበዝ የራሷን አካውንት ከፍታ መጣች። አንበሳ የራሷን ፕራይቬቱን ከፍታው መጣች። ኢንቫይት አደረኳት። ሰላም አቢባ እንዴት ነሽ? ሰላም ነው። ጫልቱ አንቺ ነሽ ችግር ላይ ያለሽ? አዎማ ያሰቃየሽኝ እኮ ማሬ። ምኑ እንደተዘጋብኝ አላወቅኩትም ነበር። አሁን ያስተካከልኩት። እንዴት አስተካከልሽ? እንዴት ገባሽ? አንዳንድ አበባ ጓደኞቼ ነገሩኝ በውስጥ ደውሎ። ጥሩ እሺ ንገሪ፣ ምንድን ነው ችግርሽ? 9 ሰው አንዳንድ አበባ ጋይስ። አቡ እኔ ዱባይ ከመጣሁ 5ኛ ወሬ ነው እና ቢሮ ላይ በጣም 5 ቤት ምናምን ቀይራልኝ ያለች ቢሮ እና አልተመቸኝም። ታውቂያለሽ